ለማስፈታት ብሎ ደግሞ እንደገና ባጠፋው መጠየቅ እውቅና መስጠት ነው። እናንተ ናችሁ እንዲያረጋችሁኝ ስለዚህ በእናንተ ሸሽቻለሁ እንደማለት ይሆናል እና አይፈቀድም ነው። ሴትዮዋንም መጠየቅ የለብሽም። ሌላም ሰው ቢሆን ደግሞ እኔ እፈታለሁ የሚሉ አሉ አታላዎች ራሱ እነዛንም መቀበል አግባብ አይደለም። ተወከለ አላህ አላህ አንቺ ተማምነሽ እንዳልሽው ሩቅያውን መቀጠል አለብሽ ነው። مرحبا መስጂዶችን በሰዎች ስም መሰየም ወይም በገነባቸው ሰው ስም መሰየም በሸሪዓው የሚከለከል ነገር ነው ይላል። መስጂዶች በተቻለ ያህል ቡዩቱላህ ናቸው። መሳጅዱ ቡዩቱላህ መሳጅዱ እነ መሳጅድ ሊላሂ ወላ ተድዑ መዐላሂ አሐዳ ይላል። የአላህ ቤቶች ናቸው ብሎ አላህ የማዕረግ ስም ይሰጠዋቸዋል። አላህ በቁርአን ያው መስጂድ የአላህ ቤት ነው የሚል አለ ማለት ነው። ማለት አላህ አምልኮት የሚካሄድበት ማለት ነው። ያስከሆነ ድረስ ያን ነገር ለሌላ ፍጡር ጋር ማያያዙ ጥሩ አይደለም። ሰዎች በተለምዶ ያው ታሪኩ እንዳይረሳ ምናምን እያሉ የገሌ መስጂድ ይላሉ። አንዳንድ ጊዜም ራሱ የማያውቀው ዝም ብሎ እስቲ የታሪክ መነሻ እንዲሆንለት ተብሎ ሌላው ሰው ስም ክብር ያላቸው ሰዎች በስማቸው ይሰራላቸዋል። ያንን ከሚያደርጉ ዝም ብሎ መስጂድ ብሎ የሰራው ሰው ግድ አንዳንዶቹ እንደ ሸርጥ የሚያደርጉ አሉ። በእኔ ስም የሚሰየም ከሆነ እሰራለሁ የሚል አለ። ያ አግባብ አይደለም ማለት ነው። አላህ ቤት ነው ተብሎ ያውቃ እንደገና አላህን መገዳደር ይሆናል ማለት ነው። በአጋጣሚ ግን ሰውየው ለአላህ ብሎ ይሰራል። ከሰራ በኋላ ታዋቂ ሰው ስለሚሆን የገሌ መስጂድ ይላል። ሰው ስሙ እንኳን ባይሰጠው በተለምዶ የገሌ መስጂድ ባለቤቱ ከታወቀ የገሌ መስጂድ መባሉ አይቀርም። ያ ቢባል ችግር የለውም። እሱም ለዚህ ዓላማ እኔ መወደሻ ብሎ መገንባት የለበትም። አላህ ብሎ ነው ማድረግ ያለበት። በአጋጣሚ ግን እሱ መስጂድ መሆኑን ያወቁ ሰዎች የገሌ መስጂድ ቢሉ ችግር የለውም። ግድ የኔን ስም አድርጉልኝ ማለት ግን ክልክል ነው ነው። መስመራችን ላይ ያለን ሄሎ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ጥያቄ ነበረ። እሺ በስጁድ ቲላዋ ወቅት ማለት ነው እሺ ሴቶች ሂጃብ ሳያደርጉ ስጁድ ቲላዋ ማድረግ ሲከብዱ ለምሳሌ ሻፍን ሂጃብን ሳያደርጉ እየቀራን እያለ ስጁድ ቲላዋ ሲያጋጥመን ስጁድ ማድረግ እንችላለን ያለ ሂጃብ ወይስ ግዴታ ሂጃብ ማሟላት አለበት? ቤት ነው ምን የትም መስጂድ ውስጥ ጀማ አለበት ወይ ብቻቸውን ነው? ሰምተሻለች? ማን ጋር ነው ጥያቄ? ከቤተሰብ መካከል አይ ነው? ማንም እንኳን ባይኖር አጅነቢ ሳይኖር ማለት ነው። አጅነቢ ከሌለ ችግር የለውም። ምክንያቱም ሰይደት ቲላዋ ስጁድ ቲላዋ ማድረግ ይቻላል ያለ ሂጃብ ተሰምታለች? ይቻላል። ምክንያቱም ሶላት አይደለም እሱ ሰይደት ቲላዋ ነው የተባለው። አንድ ስጁድ ብቻ ሶላት አትባልም ራሷ። ስለዚህ ሶላት የግድ ነው ያው መልበስ ያለበትን የአካል ክፍል መልበስ ያስፈልጋል። እዚህኛው ላይ መጀመሪያውንም ያው ለብሳ ብትቀራ የተሻለ ይሆናል፣ የተመረጠ ይሆናል። ግን በአጋጣሚ ማንም አጅነቢ ከሌለ ሳትለብስ ስጁድ ብታረግ የሚከለክለው ነገር የለም ማለት ነው። መርሐባ። ወይም በቤተሰቧ ጋር ልጆቿ ጋር ከባለቤቷ ጋር ከሆነች ምንም ችግር የለውም። መርሐባ። ሌላው ይላኩልን አንደኛው ከጓደኞቼ ጋር የተወያየን ነበር አለ በዳዕዋ ጉዳይ ላይ ዳዕዋ ማድረግ ላይ አንዳንዶቹ ግዴታ ነው፣ አንዳንዶቹ ሙስተሐብ ነው፣ አንዳንዶቹ ደግሞ ሱና ነው አሉ። እንደ የትኛው ነው ትክክሉ በዳዕዋ ጉዳይ ላይ ይላል። ዳዕዋ ያው እንደ ዳዒው አይነት ይለያያል። ማንኛውም ሰው በመሰረቱ ዳዕዋ ማድረግ አለበት እና ኡድዑ ኢላ ሰቢሊ ረቢከ ቢልሂክመቲ ወልመውዒዘቲ ልሐሰና ይላል አላህ። ይህ ትእዛዝ ነው። ትእዛዝ ነገር ትእዛዙን ሙስተሐብ መሆኑን የሚጠቁም ሌላ ነገር ከሌለ እንዲህ አድርግ ብሎ የሚታዝ ነገር አቂሙ ሶላተ ወአቱ ዘካት ወሱሙ ረመዳን የሚለው ራሱ ትእዛዝ በትእዛዝ መልክ የመጣ ነገር መሰረቱ ዋጅብነት ነው የሚያሳየው ማለት ነው። ግን ዋጅብ አለመሆኑን የሚጠቁም ሌላ ማስረጃ ካለ የዛ ጊዜ ወደ ሙስተሐብነት ሊወርድ ይችላል ማለት ነው። እና ዳዕዋ አላህ ሱብሓነሁ ወተዓላ ሁሉም ሰው ዳዕዋ እንዲያደርግ ኩንቱም ኸይረ ኡመቲን
أخرجت للناس تدعون بالمعروف وتأمرون بالمعروف وتنهون عن المنكر ይላል ማለት ነው። ስለዚህ ዋጅብ ነው በመሰረቱ ግን በአቅሙ ልክ ነው የሚዋጅበት። አንድ ሰው አሁን የበለጠ አን ወላሂ እንዳሉት አንዲት አያት ካወቀው አንዲት ሐዲስ ተሰማ እችን የሰማትን በሚችለው ቋንቋ ማድረስ አለበት አላወቁ ሰዎች ማለት ነው። በተለይ ሌላ ሰው እንደማይነግራቸው ካወቀ እሱ ላይ ግዴታ ይሆንበታል ማለት ነው። ሌላ ሰው ተሱ የተሻለ ሰው ካለ ሊሸፍንለት ይችላል። ያው ወጅቡ ኪፋያ ስለሚሆን ማለት ነው። ሌላ ሰው ማማራጭ በሌለበት ጊዜ ግን አንድ ሰው የተሻለ ከሆነ እዛች ባለችው አቅሙ ማድረስ ግዴታው ነው። ለምን አላህ ሰዎችን ወንድሞች እህቶችን እንደዚህ ሲያጠፉ እያየ ለምን ዝም አልክ ለምን ሐቁን አልነገርካቸው ብሎ የሚጠይቅበት ሁኔታ ይመጣል ማለት ነው። እና ብዙ ዱዓቶች ካሉ ግን በተለይ የተሻሉ የሰለጠኑ ችሎታ ያላቸው ሰዎች ካሉ ይሄ ማንኛውም ተራዞ ግዴታ ላይ ሆነበት ይችላል። ለምን ያ ይሸፍኑለታል ማለት ነው። ልክ እንደ ሶላተ ጀናዛ እንዲህ ሰው አንድ ሙስሊም እንኳን ከሰገደበት ተሌላ ዋጅቡ ይሰግዳል። ሁሉም ሳይሰግድ ከቀረ ግን ሁሉም ወንጀለኛ ይሆናል ማለት ነው። ዳዋም እንደዛ ነው የሚሆነው። ስለዚህ የሚችሉና ተሱ የተሻሉ ሰዎች ካሉ እነሱን ማበረታታት፣ ያልሰሙትን ነገር ካለ ማሰማት፣ መረጃ መስጠት ነው እንጂ ያው እያወቀ የበለጠ አዋቂው እያለ አንተ ለምን አልተናገርክም ብሎ አላህ ላይጠይቀው ይችላል ማለት ነው። አይዋ مرحبا ان شاء الله شكرا شيخنا ሌላኛው ጥያቄ መስመር ላይ አለ። ሄሎ ሰላም አለይኩም ወራህመቱላህ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ጥያቄ ነበረኝ። እሺ አንድ ሰው ጀናዛ ካጠበ በኋላ ግዴታ ትጥበት ይወጅበዋል? ጀናዛ ካጠበ በኋላ ትጥበት ይወጅበታል ወይ? እና ሌላ ጥያቄ ነበር። እሺ ሌላኛው ጥያቄ ደግሞ አሁን የክርስቲያኖች ዓመት በዓል ሲመጣ ቤተሰብን ማለን በወርቤት እንዲህ ቡና ሲጠሩ ሄደን መጠጣት እንዴት ይታያል? አይዋ መርሐባ። እሺ ጀናዛ ያጠበ ሰው ይታጠብ የሚል ሐዲስ አለ። በመሰረቱ ግን ምንድነው የትጥበት ግዴታ ነው ወይስ ሙስተሐብ ተወዳጅ ነው በሚለው ዑለሞች በትንታኔው ይለያያል ሐሳባቸው ማለት ነው። ለጥንቃቄ መታጠቡ አስፈላጊ ነው፣ ግን ቀጥታ ግዴታ ነው ማለቱ አጥጋቢ አይደለም ማስረጃው ይላሉ ማለት ነው። እና ያው ማን ወሰለ ጀናዘተ ፈሊግተሲል የሚል ሐዲስ አለ። አስከሬን ያጠበ ሰው ይታጠብ ይላል። እና ይታጠብ የሚለው መታጠቡ ይወደዳል የሚለው ነው አብዛኞቹ የመረጡት። ምክንያቱም ያንን በሚያጠብ ጊዜ ምናልባት ከሰውነት ላይ ያለ ቆሻሻ እየተበናጠረ እሱ ሊረጨው ስለሚችል ንጽህናውን የበለጠ ለማሟላት ይረዳልና ማለት ነው። አንዳንዶቹ ግን ዋጅብ ነው የሚሉ አሉ ማለት ነው። ምክንያቱም ትእዛዝ ነው፣ ትእዛዙ ደግሞ ውጅብን ነው የሚያመለክተው በሚል የወሰዱት ዋጅብ ነው የሚያለ። ለጥንቃቄ የቻለ ሰው ካልቸገረው ወይም ቦታ ታልጠበበ የውሃ እጥረት ከሌለ መታጠቡ ይመረጣል ማለት ነው። እዛ ቀጥታ ዋጅብ ነው የሚለው ብዙዎቹ አይደግፉትም። መርሐባ። አሁን ማለን ሄሎ ሄሎ ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። እሺ አንድ ሰው ይከብሰው የሱብሒ ሰላት ማለት ነው። የሱብሒ ሰላት የመጀመሪያ ሱናውን ማሰገድ አለበት ወይስ ዋጅብ ብቻ ነው የሚሰግደው? ብቻውን ሰግደው ማለት ነው። ብቻውን የሚሰግድ ሰው የሱብሒ ሶላት ሱናውን ይሰግዳል ወይስ ዋጅቡን ወደ ተረካ ብቻ ነው የሚሰግደው? አይዋ የሱብሒ ሶላት ሱናው በጣም ጥብቅ ነው። ከሱናው ሁሉ የበለጠ ትልቁ እሱ ነው ማለት ነው። እና ረካዓት አልፈጅር ኸይሩ ምን ዱንያ ወማ ፊሃ ብለዋል ነብዩ። የፈጅር ሁለት ረካ ሱናው ዋጅቡ ግዴታው ሳይሆን ተፈጅር በፊት የሚሰገደው ተፈርድ በፊት የሚሰገደው ሁለት ረካ በዱንያ ካለው ነገር ሁሉ ትበልጣለች ትመረጣለች ብለዋል። አጅሩ ትልቅ ነው። ይሄ ሲሆን ጥቅል ነው አነጋገሩ። ጀማዓ ገር ይስገድም ብቻውን ይስገድም የፈጅሩ ሱና ያሰገደ በዱንያ ላይ ያለውን ነገር ሁሉ ተማግኘት ይበልጣል ስላሉ ማስገድ ያለበት ጀማዓም ቢሄድም ባይሄድም
ጀማ ለመሄድ ዑዝር ካለው ምንም ችግር የለ አላህ አጅሩን በሙሉ ይሰጠዋል ማለት ነው። ዑዝር ከሌለው ግን ዋጅቡን ባለመወጣቱ ጀማው ላይ ተጠያቂነት ሊኖርበት ይችላል። ሱናው ግን መስጂድ መሄድ ብቻውንም ሰገደ አይቀርም። መስገድ ያለበት ሁሉም ጥብቅ ሱና ነው ማለት ነው። መርሐባ። ሌላኛው ጥያቄ ደግሞ እባካችሁን ብሎ ነው የጀመረው። እባካችሁን አንዳንድ የመንግስት ወይም የግል ድርጅት ሰራተኞች በተለይም ኃላፊዎች ስልጣናቸውን በመጠቀም የሚያካብቱት ሀብት ላይ ያለው ሸሪዓዊ አቋም ምን እንደሆነ ቢያስረዱኝ ይላል። ይሄ ያው ሰው ራስ ማስጨነፍ አቅቶት እንጂ ክልክል መሆኑ ሁሉም ያውቃል። ስለዚህ አንድ ሰው ፈትዋ የሚጠየቀው ይሄ ነገር ሐራም ነው ሐላል፣ ኸይር ነው ሸር፣ ጠቃሚ ነው ጎጅ ለማለት ነው። እና ይሄና ጉቦ የሚባል ነገር በሁሉም የተወገዘ ነው። ሀታ ፖለቲከኞችም ቢሆን በየጊዜው ያወግዛሉ ራሳቸው። ሃይማኖትም በሙሉ ያወግዛል። ምክንያቱም ሁክም አይሸጥም። አንድ ባለስልጣን በስልጣኑ የተጣለበትን ኃላፊነት በታማኝነት ማገልገል አለበት እንጂ የሰው እጅ እየተመለከተ የሰጠውን ለመጥቀም የነፈገውን ለመጉዳት መሞከር በስልጣን መባለግ ሁሉም ሰው በዓለም ላይ ራሱ ይስማማል ማለት ነው። ተግባሩ ላይ ነው የሚለያየው። አንዳንዱ በቃል እያወገዘ ተግባር ይወጣበታል ማለት ነው። ስለዚህ ክልክል መሆኑ የታወቀ ነው እና በስልጣን አስታኮ የሚገኝ ገንዘብ አታሃዲያ ስጦታ እንኳን ብሎ ቢሰጠው አይሆንም። ነብዩ አለይሂ ሰላቱ ወሰላም አንድ ሩድት ብያ የሚባል ሰሃቢ ዘካ እንዲሰበስብ ወክለው ላኩት ወደ አንድ ቦታ። እዛ ሄዶ ሰብስቦ መጣ። ከመጣ በኋላ ሪፖርት ሲያደርግ ይሄ ያው የእናንተ ነው በትእዛዙ መሰረት ያመጣሁት ህጋዊ ነው፣ ይሄ ደግሞ ለእኔ ነው አለ። እንዴት ላንተ ሲሉት ሀዲያ ነው የተሰጠኝ ሲላቸው ሀላ ጀለስተ ፊ በይት አቢክ አው ኡሚክ ሐታ ተእቲየከ ሀዲየቱከ ቤት ቁጭ ብትል ሀዲያ ሊመጣልህ ይችል ነበር ያሉ። ሸገሌ ልዘይር ብሎ ይመጣ ነበር ይሄን ይዞ ፊ ሸይ አሉ። ያው ተሞዲያ ሙዲያ ነው ወይም ቀንሰህለት ክፍያውን ነው እንጂ እንደዛ አይሆንም ብለው አወገዙት ነብዩ አለይሂ ሰላቱ ወሰላም። ስለዚህ ወትሮ እንኳን እንዳውም ፉቃዎቹ ወትሮ ለምሳሌ ጎረቤት ነው ጓደኛ ነው ስልጣን ሳይዝ በፊት ተረዳዳላችሁ አንድ ነገር ሰው ሀዲያ ይሰጣል። ያን እንኳን ማቆም አለበት ስልጣን ሲይዝ ነው የሚባለው። ለምን ስልጣን ሲይዝ አትርሺ ነው የሚሆነው። አንድ ሀጃ ሲኖረኝ ያው እንዲረዳኝ በሚል እሳቤ ስለሚሆን ወትሮ እንኳን የሚሰጥህን ሰው ቢሆን አቁም ነው የሚለው ማለት ነው። መርሐባ ኢንሻአላህ። ሌላኛው ጥያቄ ሼክ ነጋዴ ወይም ሻጭ መስመር ላይ ያለ ብለዋል። መርሐባ ነበር ጥያቄው አይደል? አንድ የቅድሙ አንድ ተረሳ። የቅድሙ ሱብሂ ሶላት ሁለተኛ ደግሞ የካፊር በዓል ላይ በጣም ቅድሙ እዚህ ተመልሷል እሱ። አይዋ እሺ መርሐባ። ሄሎ السلام عليكم. وعليكم السلام. ماشي اهلا بك. طيب انت جنابه